ፕሪቶሪያን ከፈረምን በኋላ ሁሉንም ነገር ከፌደራል ጋር ያለን ግንኙነት ለማቀራረብ የሚቻለኝን ሁሉ አድርጌያለሁ ብያለሁ። እኔም የዛ የኮሌክቲቭ ሚዲዮክሪቲ ሰለባ ስለሆንኩ አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ነበር። ጠቅልለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልክ ቁጥር ይሄ ሰው ታዩታላችሁ ይላል። በቀደም አንዱ ሲያስቀኝ ነበር። አንድ ጓደኛዬ ዕዳጋ አርቢ ልጅ ነውና አንዱ ገና ትንሽ ልጅ አግብቶ ልምድ የላትም ምናምን ብሎ ጣልጣል አረጋት፣ ፈታት። ከዛ ከውጭ ሀገር የሚኖር ሰው ያገኔ ልጅ ላሩልኝ ብሎ አግብቷት አስተምሯት ምናምን ትልቅ ቦታ ደርሳ አሁን ኢንስታግራም ላይ ምናምን ፎቶ ትለጥፋለች። እና ሰውየው እንግዲህ ድሮ የጣላት ነች እና ሁልጊዜ ያወጣ አያችኋት እችን ባለጌ ይላል። ያንተም ጉዳይ እንደዛ ነው የሆነብን። እነዚህ ሰዎች ኦልሬዲ ጠርገው ካባረሩ በኋላ የሆነ ነገር ባልክ ቁጥር እየወጡ አያችሁት ይላል አሉ። ያ በሽታ አለ ገብቷል ያሉ እንጂ ግንኙነቱን አጠናክረ ነው ቢሆን ኖሮ ትግራይ የሚገባውን ባገኘ የትግራይ የፌደራል አካል ሆኖ ማግኘት የሚገባውን ድርሻውን ባገኘ ምርጫ አካሄደን በህዝብ የተመረጠ መንግስት ባረግን ነበረ።